የጥበብ ዝንባሌን እስከ 10ኛ ክፍል ድረስ ገትቼው ነው የቆየሁት። በጣም ትምህርት ላይ ፎከስ አደርግ ነበርና እንደውም የመጀመሪያ 10ኛ ክፍል ላይ ያለውኝ ሰራለሁ ብዬ ያሰብኩት ነገር የጥበብ ስራ ምናምን ሳይሆን ባዮኬሚስትሪ መሆን ህልም መጣብኝ። ባዮሎጂ በጣም የምወደው የነበረውና አብሮ ግን ከጽሁፉ ጋር ምንድን ነበረ ትወና፣ ዳይሬክቲንግ የሚባሉት ነገሮች እየበሰልክ ትኩረት እየሰጠህ በሄድክ ቁጥር በተለይ የመጀመሪያ የኔ በጣም ትልቁ ወሳኝ ብዬ ነፍሴ ውስጥ አለ ብዬ የማስበው ትወና ነው። ያንን ነው የማምነው። እንግዲህ እሱን እንግዲህ ተዋናይ እንደዚህ ነኝ አይልም መድረክ ላይ ወይም ስክሪን ላይ ሲታይ ያስታውቃል። እና ኢምፕሮቫይዜሽንም ይሁን ስክሪፕትድም የሆነም ቢሆን በጣም ለትወና ልዩ ፍቅር አለኝ። ሌላው ግን ዳይሬክቲንግ በጣም በሙያው ኮንሰንትሬት አድርጎ ከማሰብ ከጥበቡን የተሻለ ነገር አድርጎ እንዲታይ ከማሰብ ይመጣልና። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ ኢግል ሚዲያ ነው። ኢግል ሚዲያ እንግዲህ ደሴ ከተማ በሚገኘው ስቱዲዮ የተለያዩ ወጣቶችን በማቅረብ የተለያየ ሙያ ላይ የተለያየ ዘርፍ ላይ ያሉ ልጆችን በማምጣት ኢንተርቪዎችን እያደረግን እንገኛለን። የተለያዩ ፖድካስቶችንም እያቀረብን እንገኛለን። ኢግል ሚዲያ ከኢግል ቴክኖሎጂ ጋር በጋራ መተባበር የሚያቀርብላችሁ ፕሮግራም ነው። ይህ ፕሮግራም እንግዲህ ፕሮግራሙ እኛ የተሰኘ ፕሮግራም ነው። ለዛሬም እንደተለመደው አንድ ወጣት ጋብዘናል። ወጣቱ ራሱን በማስተዋወቅ ይጀምርናል ማለት ነው። አብራችሁን ቆዩ። ራስን ማስተዋወቅ እስኪ ማለት ነው። እሺ፣ በቅድሚያ በጣም ነው የማመሰግነው። በጣም ደስተኛ ነኝ እዚህ እናንተ ጋር በመቅረቤ። እናንተ አይነት የሚለፉ ወጣቶችን በማየቴ በጣም ደስተኛ ነኝ። ጥሩ ፕሮግራም ነው። ከዚህ በፊትም ያሉትን ፕሮግራሞች አይቻለሁኝ። በጣም ደስ ብሎኛል ስለጋብዛቸውኝ። እኔ እንግዲህ የአብስራ ብርሃኑ እባላለሁኝ። እንግዲህ ላለፉት 11 ዓመታት ከአማተሪዝም ጀምሮ እስከ ፕሮፌሽናል ድረስ በደረሰ የኪነ ጥበብ ሙያ ላይ እገኛለሁ፣ በፊልም እና በቲያትር። ያው እንግዲህ ባጭሩ ይሄን ይመስላል። አመሰግናለሁ አብስራ፣ አንተም ፕሮግራማችንን ወደ አክብረህ ወደኛ ስለመጣህ። እንደው አብስራ የተወለደ የታደገ አሁንስ ምን ላይ ነው የሚገኘው የሚለውን ነገር እስኪ ለባጭሩ የተወሰነ ነገር ንገረን። በጣም አሪፍ። እንግዲህ እኔ ደሴ ልጅ ነኝ። ደሴ ነው ተወልጄ ያደግኩት። የሚገርመው ግን የተወለድኩበት አጋጣሚ የዘጠና የአሰብ ተፈናቃዮች ጊዜ ነበር እና እዛ ነበር የምትኖረው እናቴ ወላጆቼ፣ እናቴና አባቴ እዛ ነበር የሚኖሩት። አጋጣሚ 1990 ላይ ነው እናቴ እኔን እዚህ ለመውለድ መታ እናቷ ጋር እዚህ እናት አባቷ ቤት ስለነበረ እኔን ለመውለድ መጣች። ያው በዚሁ ቀረን ማለት ነው። ደሴ በጣም ደስ የምትል ሀገር ናት። እግዚአብሔር ይመስገን ብዙ ደጋግ ትዝታዎችን አሳልፈንባታል። ደሴ ተወልጄ ነው ያደኩት እና በዛ ላይ ደግሞ የሰኔ 30 ልጅ ነኝ። ሰኔ 30 በጣም ነው የምወደው። ሰኔና ሰኞ ነው የሚባለው እንደዛ። በጣም ደስ ይላል። እንግዲህ ያደግበትም ያለውን ሁኔታ አይተናል። ከዚህ አለፍ ብለን ከአስተዳደግ ባለፈ የት ተማርክ? ትምህርት እዚሁ ከተማርክባቸው ትምህርት ቤቶች የምታስታውሳቸው ትውስታዎች ካሉ ገረፍ አድርገን ነው እንሂድና ወደ ዋናው እንገባለን። እስኪ በጣም አመሰግናለሁ። እንግዲህ በእኛ ጊዜ የሆነ ኪንደር ጋርተን ኬጂ ምናምን አልነበረም፣ የግል ምናምን እና የመንግስት ግን ነበር። እኛ ሰፈር ወደ ሰኞ ገበያ አካባቢ ፈጣሪ ገንዳ ሰፈር አለ። ወደ ሚካኤል ወደ አወይ መውረጃ ጋር አለ መዋዕለ ሕፃናት ተብሎ እስካሁን ድረስ ሰፈሩ ይጠራል። ከዛ የተጀመረ ትምህርት ፎረሞን የሚባል ድርጅት ያሰረው የጎዳና ትምህርት ቤት የሚባል ላይ ነበረ። እስከ 3 እዛ ድረስ ተማርን። 4ን ዘለን 5ኛ ክፍል ጀምሮ እስከ 10ኛ ክፍል ድረስ በታላቁ ንጉስ ሚካኤል ትምህርት ቤት ነው የተማርኩት። ከንጉስ ሚካኤል በኋላ ቀጥታ ሆቴ ነው። ሆቴም ከፕሪም እዛ ጨረስኩኝ። እንደዛ እያለ ከወይዘሮ ስም ዩኒቨርሲቲ እንዲሁም ደግሞ አሁን የምሰራበትን ሙያ በውድ ልጃችን በሆነው በወንድማችን በአዲስ ዓለም ፊልም አካዳሚ ነው የተማርኩት። በጣም ቅርባችን ነው፣ እዛ ነው የተማርኩት። ይህን ይመስላል የትምህርት ብዙ። በጣም ደስ ይላል። ያም ስራ እንዳው ወደ ኪነ ጥበብ ስራ ወይም ደግሞ አሁን ወዳለበት ሙያ ገባ እንበልና
እንደው የመጀመሪያ ድራማህን ወይም ደግሞ የጽሁፍ ታሪክን ያጋጠመህ ገጠመኝ ነበር ታስታውሰው? አዎ በጣም የሚገርምና የሚያስቅ ገጠመኝ ነበርና ማለት ቀጥታ ወደ ኪነ ጥበብ እንትን አላልኩም። በልጅነቴ ሞክር ነበረ። ያው ከኢንተርስት የመጽሐፍ ትረካ በሬዲዮ ከማዳመጥ ቤት ያሉ መጽሐፍቶችን ገና በልጅነት ከማንበብ የተለያዩ የቲያትርና ሙዚቃ የሚታይባቸው ቦታዎች ላይ ሄዶ ከማየት በተለይ የስቴጅ ስራዎችን በተለይ ደግሞ ለፊልሞች ለውጭ የሚሆነው ለሀገር ውስጥ ፊልሞች በጣም በከፍተኛ ትኩረት ክትትል ነበረኝ እና ግጥሞች ይጽፍ ነበረ። ሌሎች ዝም ብለው ጭውውት የሚመስሉ ነገሮች ምናምን ሞካክር ነበረ። ግን በጣም የትምህርት አይነት ትምህርት ላይ የሚያተኩር አይነት ልጅ ስለነበርኩኝ እስከ 10ኛ ክፍል ድረስ ኤሌመንተሪ ትንሽ ከገፋዊ በኋላ እስከ 10ኛ ክፍል ድረስ ብዙም እንትን አልተሳተፍኩም። አልፎ አልፎ እንደዚህ የትምህርት ቤት ፕሮግራሞች ሲኖሩ ብቻ። 11ኛ ክፍል ፕሪ ስገባ ግን ጥያቄ ነበረኝ። ምንድነው የምሰራው? እና አጋጣሚ የወሎ ዩኒቨርሲቲ የ4ኛ ዓመት የመጀመሪያ ተመራቂዎች ባች ናቸው እና እነሱ ስልጠና ይዘው መጡ። እንደ አሳይመንት ተሰጥተው ነው ይመስለኛል። ማለት ከዛ ጊዜ በኋላ ቀጣይነት አዲስ አበባ ዩኒቨርሲቲም የተለመደ ነው እና እነሱ የሚሰጡት ስልጠና ላይ እንደሚነገር ማስታወቂያ ሰሙ። ከዛ በቃ ያ ክሊክ አደረገኝ ማለት ነው። እጄ እነሱን ጆይን አደረኩኝ። የእውነት የምፈልገው ነገር ሆኖ አገኘሁት። ውስጥ የቀረው እሱ ነው። ብዙ ሙያዎችን በልጅነቴ ለማየት ሞክሬያለሁ እና የባዮሎጂስት ወይም ደግሞ ባዮኬሚስት የመሆን ሙከራ ነበር። መስራት የጥበብ ዝንባሌን እስከ 10ኛ ክፍል ድረስ ገትቼው ነው የቆየሁት። በጣም ትምህርት ላይ ፎከስ አደርግ ነበር እና እንደውም የመጀመሪያ 10ኛ ክፍል ላይ ያለውን ሰራለሁ ብዬ ያሰብኩት ነገር የጥበብ ስራ ምናምን ሳይሆን ባዮኬሚስት የመሆን ህልም መጣብኝ። ባዮሎጂ በጣም የምወደው የነበረው እና ፕሮፖዛል አዘጋጅቼ ባዮጋዝ ለመስራት አቀረብኩኝ። እንግዲህ ያው የልጅ ነገር ሆኖ አልተሳካም። ኦልሬዲ ያው ባለበት ተከድኖ ያው እስካሁን ያለ እንግዲህ ወደፊት የሚሆነው እናያለን። 10ኛ ክፍል ካለፍኩኝ በኋላ ግን ብዙ ነገሮች መጡብኝ። ለመማር ህግ ብማር ወይም ሌላ ነገር ብማር ይለውን ይሄን አይደንቲቲን የምትፈልግበት ማንነትን የምትፈልግበት የዛ ጥያቄ ሆነና አጋጣሚ ይሄን የአርት ግሩፕ ክሩ ስቀላቀል ያን ስልጠና ውስጥ ነፍሴ ውስጥ ያለውን ነገር በደንብ ስረዳ አይገርምም። ከዛን ጊዜ ጀምሮ እንግዲህ አሁን የጨረስኩት ክላስ 2008 ነው። ከዛን ሰዓት ጀምሮ ከ2007 ጀምሮ እስካሁን ድረስ መስራትም ማየትም ማሳካትም የምፈልገው ነገር አርቱ ሆኖ ቀርና ብዙ ኤክስፔሪንሶችን አሳለፍን። ከትምህርት ቤት ጀምሮ የስነ ጽሁፍ ምሽቶችን ማዘጋጀት፣ ቲያትሮችን መጽሐፍ ማዘጋጀት፣ መተወን፣ ከክልል አቀፍ ሀገር አቀፍ ፕሮግራሞች ላይ እስከ መሳተፍ ደረሰ። ያው ከፍሎ ባይሆንም አርቱ ስቲል ነው፣ ግን ህልም ራዕይ ሆኖ ከኔ ጋር አለ ማለት ነው። በጣም ደስ ይላል። እንደው 10ኛ ክፍል ላይ የነበረ ህይወት 11ኛ ክፍል ላይ ሲደርስ ዳይሬክት ኮንቨርት ነው ያደረገውና ቀይር ነው ያለው። አርቱን ግን ከዛ በፊት ተወደው እንደነበረ የሚያሳዩ ነገሮች አሉ እና ይሄኛውን እንቅስቃሴ ስታገኝ በቀጥታ ወደ ኪነ ጥበቡ አዘንብላል ነው። በኪነ ጥበብ ዓለም ውስጥ የጻፍካቸው ጽሁፎች ነበሩ። ተዋንያን ላይ ደግሞ በትወና ትንሽ ያሳለፋቸው አጫጭር ድራማዎች ወይ ምናምን ስልጠናውን ነው ያስከው? አዎ የስልጠና ወሰድን። ጽሁፎችን እንደዚህ ጭውውቶችን እጽፍ ነበረ። ጭውውት የሚባሉ ዝም ብሎ ሀሳባቸው ብቻ የመድረክ ስራዎች ሀሳባቸው ብቻ ሌላ ዲያሎግ አይኖራቸውም። ግን እነሱ ይጻፉና ስኬች ኮሜዲ ይባላሉ። እነሱን የመጻፍ ልምድ ነበር። ግጥም በጣም በብዛት እጽፍ ነበር። የግጥም ደብተሮች አሉ። ብዙ ወረቀቶችን ቤት ውስጥ ያሉት ቢታዩ ግጥም ናቸው በዛን ሰዓት እና ወደ ድርሰቱ እንግዲህ ወደ ቲያትሩ ጠልቀን እየገባን ስንመጣ ለመጻፍ ሞከርኩኝ። በጣም ነው መጻፍ የምወደው። ከማንበብ የመጣ ልምድ ነው። ለመጻፍ ስፈልግ በጣም በሚያስቅ ሁኔታ ለመጀመሪያ ጊዜ የጻፍኩት ስክሪፕት 6 ገጽ ነው
6 ገጽ ስክሪፕት ብሎ የለም እና ግን የመጀመሪያ ስቴፕ ነው እና በራሴ በጣም ተናልኩኝ ሞቲቬት ሆኜ ነበረ። በኋላ ላይ ሳየው ግን ምንም ጀስት ሙከራ ነው ከምትለው እንጂ ያን ያህል ትልቅ ነገር አልነበረም። ሀሳቡን ብቻ ያዝ ነው እንግዲህ ከ6 ገጽ ከዛ በኋላ ያለው ልምምድ ነው፣ ፕራክቲስ ነው ወደ ፐርፌክሽን የሚያመጣው። ከ6 ገጽ ወደ 40 ገጽ ወደ 60 ገጽ ወደ 100 ገጽ ወደ 120 ገጽ እያል አሁን እንግዲህ ተከታታይ የሆኑ ምንም ማብቂያ የሌላቸውን በገጽም በምንም የማይቆጠሩ እነሱን እስከ መጻፍ ድረስ ደረስን እና አብረው ግን ከጽሁፉ ጋር ምንድን ነበረ ትወና፣ ዳይሬክቲንግ የሚባሉት ነገሮች እየበሰልክ ትኩረት እየሰጠህ በሄድክ ቁጥር በተለይ የመጀመሪያ የኔ በጣም ትልቁ ወሳኝ ብዬ ነፍሴ ውስጥ አለ ብዬ የማስበው ትወና ነው። ያንን ነው የማምነው። እንግዲህ እሱን እንግዲህ ተዋናይ እንደዚህ ነኝ አይልም መድረክ ላይ ወይም ስክሪን ላይ ሲታይ ያስታውቃል። እና ኢምፕሮቫይዜሽንም ይሁን ስክሪፕትድ የሆነም ቢሆን በጣም ለትወና ልዩ ፍቅር አለኝ። ሌላው ግን ዳይሬክቲንግ በጣም በሙያው ኮንሰንትሬት አድርጎ ከማሰብ ከጥበቡን የተሻለ ነገር አድርጎ እንዲታይ ከማሰብ ይመጣልና ዳይሬክቲንግ ባህሪህ ራሱ ተጽዕኖ እያደረገብህ እና ለጥበቡ ያለ ፍቅር ተጽዕኖ እያደረገ ጥሩ ዳይሬክተር እንድትሆን ያን እንድትለማመደው ይገፋፋል እና በእነዚህ መልኩ አሳልፈናል እስካሁን። በጣም ደስ ይላል። እና ኪነ ጥበብ ለብዙ ነገሩ ለወጣቱ፣ ለማህበረሰቡ ሰዎች ከሚያዩት ጀርባ ማየት ነው ትልቁ ተሰጥኦና ያ ደግሞ አንተ ውስጥ ያለው ኪነ ጥበብ ላይ ስትቀመጥ ድርሰቶች የሚጽፉ ሰዎች ኦልሬዲ ከጀርባ ብዙ ነገር ያሉና አሁን አንተ በደረስክበት ጊዜ ባለህበት እድሜ ወጣቱ ጋር የምታየውና በዛ ዘመን ስትጽፈው የነበረው ድርሰት ጋር ስታየው መለስ ብለህ ምን ይመስላል ያለው ልዩነት እንዴት ነው? ምክንያቱም ትንሽ እንደው የትውልድ ጋፕታዎችም አሉ። በጣም የመራራቅ አይነት ስሜት ይሰማናል እና ታች ካሉ ልጆች ጋር እኛም ትልቅ ከምንላቸው ጋር ኢቭን ከራሳችን ጋር እነዛ ነገሮች ምን ያህል ልዩነት አላቸው? መለስ ብለህ ስታይ ድርሰቶች በጣም ልዩነት አለው። በጣም ልዩነት አለው። እንግዲህ አሁን የመጀመሪያ ስቴፖች በጣም ፊሊንግ ነው የሚበዛው፣ ያለ ፍላጎት ፓሽን የሚባለው ነገር ይበዛል። ከእውቀቱም ከልምዱም እሱ ነው እየበዛ የሚመጣው ነገር እና የምታያቸውን ኢሚቴት ወደ ማለት ከስራዎቹ ልትነሳ ትችላለህ። ከሚሰሩ ከኪነ ጥበብ ስራዎች፣ የፊልም ስራዎች ምናምን ልትነሳ ትችላለህ። እኔም እንደነሱ እሰራለሁ የሚለውን ነገር ነው የምታየው። የምታነሳቸው ሀሳቦች በጣም ተራ ይሆንብሃል። ትንሽ ሲምፕል ነገር ይሆናል እና ያ ፕሮሰስ ነው። አይጠቅምም ለማለት አይደለም፣ በጣም ጠቃሚ ነው። እያንዳንዷን ነገር የተለማመድክ እየጨመርክ ስትመጣ ነው ወደ ትልቁ ነገር የምንደርሰው እና አሁን ላይ ግን ማለት በመሀል ላይ ይገባሃል። በተለይ ስትማር እና ደግሞ ህይወትህን አንተ ራስህ እንደ አርቲስት በአርት ስትቃኘው ምን እንደሆነ ይገባል እና ጥበብ ራሱ ምን ማለት እንደሆነ ይገባል። በዚህ በጣም የተለመደ አገላለጽ ጥበብ የጋዶ ዓለም ነጸብራቅ ነው ይባላል። የሳው ነጸብራቅ ነው። ነጸብራቅ ስትል የሆነ የማይታይ ወይም የማይዳሰስ ወይም የሆነ ሰው ዝም ብሎ ደስ ስላለው የሚያመጣው ነገር ግን አይደለም። ነጸብራቅ ከሚለው ቋንቋ ይልቅ መልክ ነው። የጋዶ ዓለም መልክ ነው የሚለውን ነው። አሁን ለምሳሌ የእኛን ኤንቫይሮንመንት ወደ ፊልም እንወሰደው ብንል ልክ ይሄንን ነው የሚመስለው። ሌላ ታሪክ የለውም። መልካችን ማንነታችን ነው እና የተፈጠሩ እውነተኛ የሚሆኑ ታሪኮች ነው። እያንዳንዱ ድርሰቶች፣ እያንዳንዱ ምናባዊ ፈጠራዎች የፈለገ መነሻ ኢንስፓይሬሽን ባይኖራቸው ወይም እውነተኛ ታሪክ ባያገኙ አክቹዋሊ የሰሙት ያዩት ነገር ባይኖር እንኳን ዝም ብሎ በምናብ ደርሰው ቢያመጡት የሆነ አካባቢ ላይ የሆነ ቤተሰብ ውስጥ የሆነ ሰው ላይ የተፈጠረ ነገር ምንም አዲስ ነገር የለውም። ያንን ጥበባዊ አድርጎ ማምጣቱ ላይ ነው ኪነ ጥበብ የሚሰራው እና ጥበብ የሚያደርገው ምንድን ነው የሚለው ነው ትልቁ ነጥብ። ጥበብ የሚያደርገው ልክ ሰውየው እንደሚኖረው አድርገህ ስታመጣው ነው። ሌላ ምንም አይነት አርቲፊሻል ነገር ሳትጨምር ሰውየው እንደሚኖረው እንደሚያደርገው አክቹዋሊ እንደሚመጣው ፊሊንግ አድርገህ ስታቀርበው ነው ጥበብ የሚሆነው። ጥበብ ያልሆነው ብለህ ስታደርግ
የሆነ አንዳንድ ጊዜ ዝም ብለን በተለምዶ የምናስመስላቸው ነገሮች አሉ። የሰዎችን አካሄድ፣ የሰዎችን አኗኗር አበላል ዝም ብለን ለፈን ለማድረግ የምናስመስላቸው ነገሮች አሉ። ሪል ላይፍ ላይ ግን ያ አይደለም። ሰውየው ፈን ለማድረግ አይደለም የሚያደርገው፣ የራሱን ህይወት ነው የሚኖር እና ያንን የህይወት አምጥተህ አንተ ያመቻልህ በስክሪን ወይም መድረክ ላይ ወይም በጽሁፍህ ያንን ስስ ነገር ማግኘት መቻል ወይም ፈጣሪ የፈጠረውን አኗኗር ሰው እየኖረ ያለውን አኗኗር ራሱን ስታመጣው ነው ጥበብ እየሆነ የሚሄደው። ምክንያቱም ቀላል አይደለም ያንን ማምጣት፣ በጣም ከባድ፣ በጣም ዛሬ አይደለም ወደፊትም በጣም 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 ከባድ እየሆነ ነው እና የሚመጣው ያሉት ነገሮች የተፈጠሩት ነገር የሚፈጠሩት ነገሮች ቴክኖሎጂዎች ምናምን ይህን ነገር ለማቅለል ነው። በጣም ጥበብ ለማድረግ በጣም ናቹራል ለማድረግ ተፈጥሯዊ እንደምናየው አድርገን ማቅረብ እንድንችል ነው የሚመጡት እና የጥበብ አሁን ላይ በተለይ ደግሞ ያለው ነገር በጣም አሳሳቢ ደረጃ ነው። በፊት ሰዎች ትኩረት ሰጥተው ያያሉ የጥበብ ስራዎች አሁን ላይ ያለው ትውልድ ይረዳዋል ብዬ አላምንም። ምናልባት ወደ በኋላ ከመጣንበት እንመጣበታለን። አሁን ላይ ያለው ሁኔታ ሰው ራሱ ምን አያይ ጥበብ ነው ወይስ አይደለም ትለየዋለህ ወይ ብትለው አይለየው። ለምንድነው? የኮንሰንትሬሽን ደረጃ እየተበታተነ ስለመጣ ማለት ነው። እና የነዛ ማዕከሎች ጥበብ የሚታይባቸው ማዕከሎች የተራቆቱ መምጣታቸው ወይም እነዛ ሰዎች ጥበበኞቹ ተጠቃሚ ሳይሆኑ ሲቀሩ እየፈረሱ መምጣታቸው ያንን አሳጥቶታል። ምክንያቱም በፊት ሙዚቃ አልበም ወጣ ስትል የሆነ ሰው በካሴት ገዝቶ ቤቱ ባለው ቴፕ በዳንቴል ሸፍኖ ባስቀምጠው ቴፕ ቁጭ ብሎ ያዳምጥ ነበር። አንድ ቀንም ይሁን ማታም ይሁን ምንም ይሁን ቁጭ ብሎ አስሩም እስኪያልቅ ገልብጦ እስከሚያልቅ ድረስ ሙዚቃው ያዳምጠዋል። ሰው ሲያዳምጥ ጥሩውን ነገር ያገኘዋል፣ ፊሊንጉን ያገኘዋል፣ ይሰማዋል፣ ሀሳቡ የሚገልጽለትን ነገር ያገኛል፣ ሪሊፍ ያገኛል በዛ። ምክንያቱም ተረጋግቶ ነው እያዳመጠ ያለው። ሂስ የሆነው ጥበብ የሆነውና ጥበብ ያልሆነውን ነገር ለይቶ ያውቃል። ብዙ ስሞች አሉ በነገራችን ላይ። አሁን የበፊቱ የጥበብ ኦዲየንስ አላቸው ራሱ ስም ለጥበበኛ የሚወጡት። አሁን ግን ማንም ስለማንም ግድ የለም፣ ጀስት ስራ ምናምን እንደተራ ስራ ነው የሚያዩት እና በጣም በጣም ጥንቃቄ ያላቸው ሀሳቦች መነሳት እንዳለባቸው ነው አሁን ላይ በጣም የገባኝ ነገር። እንዳው ከዚህ ከኪነ ጥበብ ጋር ተያይዞ ትንሽ ያዝ የሚያደርግ አንድ ጥያቄ ያሰብኩት ጥበብ ሀገር አለው ወይ? ኪነ ጥበብ ሲባል ሀገር አለው ወይ? የተለየ ምክንያቱም ጥበብ እንደ ጥበበኛው ነው የሚታወነው ብለው የሚያስቡ ሰዎች አሉ በአሁኑ ሰዓት። ለዛ ይመስለኛል የተበታተነ ሀሳብ በተበታተነ ሁኔታ ላይ ዲጂታሉ ላይ ብሎ ላይ እንደዚህ ተቆራርጦ የምናያቸው ነገሮች እና ጥበብ ሀገር ይኖር ይሆን? ከዚህ አንጻር የምትለን ነገር አለ? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። ጥበብ ራሱ ዲፋይን ሲደረግ ምንድን ነው ጥበብ እና ምንድን ነው ፋይዳው ብለው ለመፍታት ሲሞክሩ ቀደሙት አጥኚዎች፣ ተመራማሪዎች፣ ጥበበኞች፣ ፈላስፋዎች ብዙ አስተያየት አላቸው። የአንድን ሀገር ባህል፣ እሴት፣ አመለካከት የሚገነባ የሚያስተዋውቅ ነው ብለው ይገልጹታል። ወደ ሞደርን ዘመን የመጣን ስናየው ግን የገሃዱ ዓለም መልክ ከመሆኑ አንጻር ጥበብ ሀገሩ የሰው ልጅ ነው። የጥበብ ሀገር ሰው የሆነ ሁሉ ነው እና በጣም ቀላል ምሳሌ ለመስጠት ለምን ይመስላል? አሁን በጣም ታዋቂ ፊልሞች፣ ድራማዎች አሉ የውጭ በጣም የሚነኩ ነው እና በጥበቡ ዓለም ዩኒቨርሳል አይዲያ ይባላል። አንድ አይዲያ ወደ ጽሁፍ ስታመጣ አንድ ስቶሪ ዩኒቨርሳል ነው፣ ሎካል ነው፣ ሂስቶሪካል ነው፣ የሆነ ሪሊጂየስ ነው አይነት የሆነ ካታጎራይዝ ይደረጋል። ዩኒቨርሳል አይዲያ በጣም ተመራጭ ነው። በጣም የጋራ ታሪካችን የሆነው የህንድ ምሳሌ የሚሆን ቱልሲ የሚባል ፊልም ነበር። በጣም 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 ባል ሰክሮ እናት ብቻዋን ልጆቿን እያሳደገች እሱ በመጠጥ ገንዘብ እየጨረሰ በጣም ደግሞ ቤት ውስጥ መጥቶ ደግሞ እንትን ሲላቸው ሲጎዳቸው ባለቤቱን ሲጎዳ ልጆቹን ሲጎዳ ነው ዩኒቨርሳሊቲው ወይም ሀገር የለውም የምንለው ወይም ደግሞ የሰው ልጅ ነው ሀገሩ የምንለው ጥበብን
ያ የጥበብ ክዋኔው የሚደረገው ከሰው ልጅ ህይወት ተቀድቶ ነው። ስለዚህ ሰውየው አክቹዋል የሚያደርገውን ነገር ስታመጣው ነው የሆነ ጥበብ ሀሳብን ሰብስቦ ቀልብን ገዝቶ ልታየው የምትችለው ነገር እና ያ ፊልም ዓለምን በሙሉ ያነጋገረ ዓለምን በሙሉ ያስለቀሰ በእኛ ሀገርም ሀሳቡ አዳፕት ተደርጎ እስከ መሰራት ድረስ የተደረሰ ነው እና እነዚህ ነገሮች ስታመጣቸው ሀገር የለውም የምንላቸው ለምሳሌ እኛ ልንበላ ልንጠጣ እንችላለን። ምግብ የትም አለ፣ ልብስ የትም አለ፣ መጠጥ የትም አለ፣ ብዙ ነገሮች አሉ እና ውጤታማ የጥበብ ስራ ነው የሚባለውም እንደውም የሆነ ሀገር የሆነ ዘረኛ የሆነ አስተሳሰብን አስወግዶ ዩኒቨርሳል ለሁሉ የሁሉም ሰው ልጆች እንዲጠቀሙበት አድርጎ ሲሰራ በጣም ትልቅ ነገር አለው እና የእንደዛን አይነት ስራዎች በሀገራችንም አሉ፣ በዓለም አቀፍም ወደኛ አዳፕት የተደረጉ አሉ። ከድሮ ጀምሮ ሲሰሩ የነበሩ ይተረጉማሉ፣ የውጭ ስራዎች ይተረጉማሉ፣ የእኛም ሀገሮችን የሚተረጉሙ አሉ። ያንዳንድ ትላልቅ የነ ሎሬት ጸጋዬ ገብረመድህንን ማለት ነው የነ ፕሮፌሰር ኃይሌ ገሪማን የሚያደንቁ እንደውም ከኛ በላይ በጣም የሚያከብሯቸው የሚያደንቋቸው ሰዎች አሉና በጣም በሚገርመው ሁኔታ የጥበብ ሀገሩ የሰው ልጅ ከመሆኑ የተነሳ አሁን ላይ በምን እንለካዋለን መሰለ? በቫይራሊቲ ጥሩ መለኪያችን ነው ለዚህ ዘመን። የትም አካባቢ ይሁን እያንዳንዳችንን ተች እስካደረገን ድረስ ቢሆን ገብቶ ማየት ይቻላል። በቀጥታ ቢው ገብተን ስናይ በጣም በቢሊዮኖች ይታያል። በጣም በሚገርም ሁኔታ የአመቱ ደግሞ ፕሮፊቱ አናላይሲሱ ሲሰራ ደግሞ ከየት ሀገር እንደሆነ ምናምን ብዙ ነገር ይገልጽልሃል እና ጥበብ በእውነቱ ደስ የሚል ነገር ለሰው ልጆች ሁሉ የተሰጠ በጣም ቆንጆ አድርገህ ነው የገለጽኩልሽ። እንደው ማለት የጥበብ ሀገሩ የሰው ልጅ ነው የሚለው ነገር በጣም ወጥቷል። ከትውልዱም አንጻር ስለሆነ ያወራን ያለ ነውና እንደው ወጣቱስ ከኪነ ጥበብ አንጻር ወይም ደግሞ ኪነ ጥበብን ወጣቱ እንዴት ያዋል? ኪነ ጥበብስ ለወጣቱ ምን ማለት ይሆን? በአሁኑ ዘመን ከጊዜው አንጻር ማጣቅሳት ያወራል ተወሰደ። በጣም ደስ ይላል። በጣም ወደውን ጥያቄ እኔም ጥበብ ውስጥ ወይም ጥበበኛ ነኝ ብዬ ራሴን ወደፊት በጥበብ የሆነ ነገር አበረክታለሁ ብዬ ከእግዚአብሔርም ጋር ከኔም ጋር ይዤው በውስጥ ያለውት ነገር ያየሁበትን አመለካከት ከብዙ ከማንበብም ከማየትም ከህይወት ልምድም ያገኘሁት ነገር ምንድነው ሪል ወይም ጥበብ የሚባለው ነገር በደንብ ማወቅ ያስፈልጋል። ጥበበኞችንም ማወቅ ያስፈልጋል። ጥበበኛ ብለን ለዛሬ ያተረፉልን እኛ ምንም የምንፈጥረው ነገር የለም። ከዚህ ቪዥዋል ኢፌክት ከመፍጠር ውጪ ምንም የምንፈጥረው የተለየ የጥበብ አካሄድ የለም። ያንን ያመጡልን ሰዎች እንዴት ነበር አኗኗራቸው፣ ምን አይነት ሰዎች ነበሩ የሚለውንና ዝም ብሎ ብልጭልጭ የምናየው ነገር መለየት አለብን። ጥበብ እንዴት ማየት አለበት ወጣቱ ካልን ብዙ ነገሮች የሚገነቡት ወጣትነት ነው። እንግዲህ ምናልባት ቀደም ብለን በሀገር ደረጃ ያወራንበት ጠቀሜታ አለ። ለወጣቱ በተለይ ደግሞ የሚጠቅመው ነገር ምንድነው? በዋና ስራ መስራት በሚችልበት ጊዜ የስራ ሞራል፣ እንቅስቃሴ፣ ጉልበት፣ አጋጣሚዎች፣ ገንዘብ፣ ሌላ ብልሃት፣ እውቀት ባለበት ጊዜ ፈለገውን ነገር ተነስቶ ማድረግ በሚችልበት ጊዜ ጥበብ ትልቁ ጠቀሜታው ለዛ ነው። ላረጅ ሰው ወይም ደግሞ በህይወት መጨረሻ ላይ ላለ ሰው ጥበብን አየ አላየ ምናልባት ጥበብ ከሱ ይገኝ ይሆናል እንጂ እሱ በጥበብ ተጠቅሞ የሆነ ነገር ያደርጋል ተብሎ አይጠበቅም። ህፃናትም ቢሆኑ ፈን ከማድረግ ውጭ የሆነ ነገር ገብቷቸው የሚያስተካክሉት ሶሻል የሆነ ወይም ደግሞ ኢኮኖሚካል የሆነ ነገር ይኖራል ተብሎ አይጠበቅም። ወጣቱ ግን ዋነኛው ታርጌት ነው። ስለዚህ እንዴት ነው ማየት ያለበት ወጣቱ ካልን በጣም እየጎዳ ያለው ወይም ደግሞ ብዙ ሰዎች ወይም ሃይማኖተኛ ሰዎች ጥበብ ይጎዳል ብለው ወይም ሃይማኖት ላይ ብቻ የሚያተኩሩ ሰዎች ጥበብ ይጎዳል ብለው የሚያዩት ጥበብን የምናይበት መንገድ ፍጹም የተሳሳተ በመሆኑ ለምሳሌ በጣም የጥበቡን ዓለም ቢዝነስ እየተቆጣጠረ ያለው የሴቶች ውበት ነው። የሴቶች ውበት ነው።
ምንም ጥያቄ የለውም። እና የሴቶች ውበት የሜንስ ዲዛይር ላይ ቢሰራ እየተባለ እንዲሁም አሁን ላይ በጣም ብታየው ማህበራዊ ፕሪፈረንሳቸውን ሶሻል ሚዲያ ፕሪፈረንሳቸውን ብታየው ቻት ጂፒቲን ብትጠይቁ ሜንስ ዲዛይር ተብሎ እስከሚወጣ ድረስ የሴቶች ውበት ከፊት ሆነው የጥበቡን ዓለም እየጋረደ ያለ ነው። ግን በጣም ሊታሰብበት ይገባል። በጣም ሊታሰብበት ይገባል። እንግዲህ ይሄ ያለ ተብሎ እንግዲህ ሴቶች ወይም ደግሞ ውበት ያላቸው ሴቶች ከጥበቡ ይወጡ ማለትም አይደለም፣ አይወጡምም፣ ያስፈልጋል፣ ግድ ነው። እና የውጭ ፊልሞችን ስታይ በአብዛኛው የሚያጋጥመውን ነገር ልነግርህ። የውጭ ፊልሞችን ስታይ ሴቷ የከበቧት ወንዶች አሉ። ፋይት ልታደርግ አክሽን ፊልም ነው ብለን እናስብ እና እሷ ፋይት ስታደርግ ቀሚሷ የተገለበበት ቦታ ካየ ያንን ቦታ ካየና ያ ብቻ